ሰላም ደምሳሽ አይሉ ሰላም ወጣ እንዴት ነው? ደህና ነህ ወይ? እንኳን ደህና መጣ። ቀጥል። ሐሳብ ምንድነው? እንደማንም ኢትዮጵያዊ ሐሳብን ለመግለጽ ብዙ ጊዜ ሞክራል። መጣህ ቀጥል እስኪ። አመሰግናለሁ እድሉን ስለሰጠኸኝ። እኔ የምፈልገው ኢትዮጵያ ውስጥ አመጽ እንድናስነሳ አንድ ፕሮግራም ጀምረናልና እዛ ላይ እንድታግዘን ነው አንተ። አመጽ ምን አይነት አመጽ ነው? አመጹ ምንድነው? አመጹ የኢትዮጵያ ሕዝብ በብዙ ነገር ተበሳጭቷል። ቤቱ ፈርሶ ተንገላቶ ከስራ በብዙ ችግሮች የኢትዮጵያ ሕዝብ ያልተሰቃየ ያልተጎዳ ያልተቸገረ የለም በዚህ መንግስትና ሕዝቡ ግሏል። የሆነ ብሮሸር በራሪ ወረቀቶች የተለያዩ ነገሮች የተወሰኑ ሰዎች እስከ 500 ሰዎች እንዲያዘጋጁ አድርገን እነሱ ያንን በተለያየ አካባቢ እንዲበትኑ ማድረግ አይነት ነገር ጀምረናል አሁንኛና እንዳንተ ያሉ ሰዎች ደግሞ በጣም ስለሚያስፈልጉን በዚህ ስራ ላይ ለዛ ነው በተደጋጋሚ አንተ ጋር የመጣው ይሄን ስጠይቅ የነበረው። ለምንድን ነው ታዲያ አንተ ፍቅሪሲዝም የሚል የእንግሊዘኛ ወርድ ተጠቅመህ ሃይማኖት አቋቁም ያለው እያልክ ስታላግጥ የከረምከው? በግልጽ የደብረ ሲሆን ወሸላ ጠራጊና ቂጥ ሳሚ ነኝ ብለህ ለምን እስካሁን አልነገርከንም? ለአንድ አበባ ሽንጥጣ እስከሚከፈት ጥሩምባ አትንፋ እባክህ። ትልቅ ሰው ነው ደግሞ ፀጉርን ተላጭና እንደኔ አይተው እንዴት እንደሚያምር ተላጭና ሰው ሁን። ወሸላ ደግሞ ይኑርህ። ሴት አግባና ብዳ መንፈስ ሊረጋጋ ይችላል። አንድ ሳይንስ የመጻፍ እያነበብኩ ነው። ሰው ልጅ ወጣት ነው ካልበዳ ይሞታል። አንተ አሁን መሟቻ ቅርብ ወይ መልኩስ ኦርቶዶክሱን ግባ። ለነገሩ መልኩስ ትጨርሳለህ። አንተን ማመን አይቻልም። 32 አይን አለው የኔ እግዚአብሔር የምትል ሰው መልኩስ ልደፍር ስለምችል ያን አንመክርም። አሁን አንተ አግባ ገርል ፍሬንድ ያ ተመለስ። አሁን አብይ ምንም አያረግም። ተመለስ ግባና ይልቅ ኢሉዥን ውስጥ ነበር። እሺ ታዲያ እሺ ቆይ ሚስት ፈልግልኝ አንተ። መጀመሪያ ሃይማኖትን ቀይር። ፀጉርን ተላጭ እንደ እውነት ነው የምልህ። ወደ ነበረች ወደ ቀደምትህ ኦርቶዶክስ ተመለስ። ቄደር ተጠመቅ እንደ እውነታ የእውነት ነው የምልህ። እግዚአብሔርን ምናልባት በአንተ በኩል ላገኝ እችላለሁ። እስቲ ፈልግልኝ። መጀመሪያ ሃይማኖትን ቀይር። ያንተን 32 አይነት ማምጥኖ ሴታት ነው። እኔም በሃይማኖቴ እሷም በሃይማኖቷ እንዲህ የሚባል ነገር የለም። ቤተልሔም እናገባ። ቤተልሔም ትችላታለህ። ገልብጣ ትለበልባለች። አይችላትም። እሷ እኮ ቁማር ተበልታ ስትገባ ከነጫሟና ቦርሷ ሻወር ትወስዳለች ያለ ባሏ የቀድሞ ባል። ትችላታለህ ወይ? ቅዳሜ ገበያ መሳቅ ነው። ትችላታለህ ወይ? አንድ አበባ ስትልለት መቀመጫው እስከሚሰነጠቅ ጥሩምባ የሚነፋ አማራ ይቻላል። እኔ እኮ አማራው ነኝ። ታዲያ ተሰማራ ምን ቀጥል ጥሩምባ። አመሰግናለሁ። በደንብ አድርገህ ነው የገለጽከው። በጣም የሚገርምህ እኔ ወንድሜ በጣም ደምሳሽ የምትባለው ሰውዬ አንድ ነገር ልጠይቅህ። አሁን አንተ ፍቅሪዝም ብለህ መጣሃል። አሁን ፍቅሪዝም የሚባለው እንኳን በሀገር ደረጃ ይቅርና በቀበሌ መዋቅር አለ ልዘርጋው። ይሄን ፍቅሪዝም የሚለው በቀበሌ መዋቅር አለ ልዘርጋው። እንዴት አድርገህ አንተ ቀበሌ እኮ ትልቅ ሀገር በጎጥ የሰፈሩ ካሳንቺስ መዘርጋት አልቻለም እኮ የሰው ምንድነው? ኧረ እባክህ በስላሴ ራስ ውሸቱን እኮ ነው እኮ ሃይማኖት ውሸቱን እኮ ካድሬ ምንድነው? ነው ምንድነው? ውሸቱን አውቆ ነው። ይሄ እኮ ካድሬ ነው። ሰላይ እኮ ደምሳሽ አሞትም አያውቅም። የኢትዮጵያ ሕዝብ ደምሳሽ አሞትም አያውቅም። ታሞ አያውቅም። አሁን ሚኪ በእውነት ውሸቱን ነው። እኔ እኮ ለበረከቱ ነው ጥሩምባ መለፈው ግዴታ። በእምነታችን ላይ በኦርቶዶክስ በሙስሊሙ ላይ እኮ እያላገጠ ነው። የታላቋን ኢትዮጵያ የሚያዋርድ እኮ ነው። አላና ወረደ ወሸላ ነር ማይ አንተ ደግሞ ልታታለን እዚህ መጣ። ይሄ እኮ ህዝቡ እንዲያውቀው ነው የፈቀርኩለት እንጂ ጄም እኮ ይሄ እኮ ሌባ እኮ ነው። ውሸቱን እኮ ነው። ይሄ እኮ አላመመውም እኮ ስለማታው